እነዚህን በሬዎች ይዞ የመጣው አባታችን እዚህ ጋር አለ። ሰው በሬዎቹ እንዴት ናቸው? ገበያውስ እንዴት ነው የሚለውን እንጠይቀዋለን። አብራችሁን ቆዩ። ሰላም አባት። ሰላም ነው። እንኳን አደረሳችሁ። አሜን። እንኳን አደረሰ አንተ። እንግዲህ ዛሬ ያው በዓሉን ምክንያት በማድረግ እዚህ አቃቂ የበሬዎች መሸጫ ገበያ ውስጥ ተገኝተናል። ምን አይነት በሬዎችን ያዛችሁት? ኮርማ በሬው ያዝ ነበርከው። በጣም ጥሩ። ምን ያህል በሬ ነው ይዛችሁ የመጣችሁት? አዎ በሬ ባለ 55 ባለ 70 ባለ 80 እንደዛ ነው ያዝ። ኦኬ። ነጋዴ ናችሁ ወይስ አርብቶ አደር? ነጋዴ። አዎ። ኦኬ። እስኪ ይሄ እናንተ ነው? እኔ ነው። ስንት ይባላል ይሄ? ይሄ 55 ነው። 55? አዎ 55። እሺ። ቀጣዩስ? ቀጣዩ 45 45። ይሄ 65 የኛ 65። እሺ ያለው ገበያስ እንዴት ነው? ገዢውስ እናንተ በምትጠሩት ዋጋ ደስተኛ ነው? አነስተኛ ነው። ዛሬ ማንም አልገዛም። ዝም ብለው ቆመዋል ገበያ። ኦኬ። ገዢ የለም? ገዢ የለም። ገና ይገዛል መሰልክ? ይገዛል። እናንተ አሁን እነዚህን መጨረሻ በምን ትሸጣላችሁ? ይሄ በ50 ይሸጣል። በቃ መጨረሻው። ይሄንንስ? 60 በቃ 60። እሺ ጥሩ። ከፍተኛ ትልቅ የምትሉት በሬ እናንተ የትኛው አለ? በሬው የትኛው? እቺው። እስኪ በጣም ጥሩ። ይሄ ትልቁ የተባለ እናንተ በሬ በስንት ብር ነው የሚሸጠው? በ70 ሺህ። 70 ሺህ። አዎ። እሺ ከዚህ ቀንስ የሚለውስ? ከሚቀንሰው አለ እኮ። ስንት ነው ይሄ? 60 ሺህ። 60 ሺህ። አዎ የሚሸጥ 60 ሺህ ነው። በጣም ጥሩ። እንግዲህ ካለው ገበያ አንፃር እናንተ አሁን ያለውን የከብቶች ገበያ ወደታችም ያለውን እዚህ ጋር ያለውን ማነጻጽራቸዋል? አዎ ገባንሌ መዳር ቆራዳ ሳቲ ቦደ ከውሳ ነው ለገሩ ጉርጉራ ጉርጉሩ ፍንጅር ገሩ። ኦኬ። እስነማ ወረከነ እና ፍደን ኋላ ገባ ወሊን ወልስም ሲስተኔት አያነ ደርቤ ወሊን ወልጭና ቀምነ ይላሉ። አያኒ ኩን አከም አያኒ ኩን ጋሪ ደማን ጀዶ አማ ጉርጉራቱም ጅራ ገረ ፉንዳቲ ስሙ እንብቱ የኔት ፉዳና ገባን ገና ፉንዷ ጅራ ፉንዷ ጅራ ይጋ ደበሌ ረሞ ይራተ ያረጋታ ገቲንሳ ወማን ጅሩ ገሩ ዋን ደበሌ እንጅዳሙ አያነ ደርቤራ ዋን ደበሌ እንጅዳሙ ምት አከስ አየ ኡልፋዳ ገለቱማ አያነ ጋሪ። እሺ አያነ ጋሪ ስኒፈስ አተው አሜን።